የጸጥታው መልአክ ወደ ሐዋርያቱ ያየውን ሁሉ ነገራቸው። ከዚህም በኋላ ነው ሐዋርያት እኛስ በምን በደላችን ነው የእመቤታችንን ክብሯን ያላየነው? በዚህ አይነት ታላቅ ክብርም ተወስዳ በዕገ ገነት ስትኖር እኛስ ያልተመለከትነው ከምን አንጻር ነው? በደላችን ቢበዛ እንጂ ኃጢአታችን ቢበዛ እንጂ ብለው እንደገና እርስ በእርሳቸው መነጋገር ጀመሩ። ምን እናድርጋሉ? ሱባኤ እንግባ። ምን እንግባ? እስቲ ንገሪ፣ ምን እንግባ? 2 ሳምንታትን በሱባኤ ያሳለፉ። ወዲያው ቅዱሱን አስከሬን የእመቤታችንን አምጥቶ ሰጣቸው ጌታ። ክብርና ምስጋና ይግባው። ወዲያው ትኩስ አድርጎ አምጥቶ ለሱባኤያቸው መልስ ሰጣቸው። አዎ ሽተው ነበርና ናፍቀው ነበርና እመብርሃን ነው ከእርሱ አስከሬን በረከት ረድኤት እንደሚገኝ ያውቃሉና እርሷን ናፈቁ። ወዲያው አምጥቶ ትኩሱን ሰጣቸው። እነሱም ገንዘው ቀበሯት በጌቴሴማኒ። በሦስተኛው ቀን እንደ ልጇ በክብር ተነሳች። ክብርና ምስጋና ይግባው። ንግሥቲቱ በቀኝ፣ አቤት ድምፃችሁ ከፍ ይበል። ንግሥቲቱ በቀኝ፣ ንግሥቲቱ በምድር ላይ ትበሰብሳለች ብሎ አልተናገረም ዳዊት? የለበሰችው ሥጋ የሚበሰብስ ነውና በስብሳ ትቀራለች ሳይሆን በቀኝ ወርቀ ዘቦ ለብሳ ምን ትላለች? ትቆማለች። ሆኖ ቃል ይፈጸም ዘንድ በሦስተኛው ቀን በክብር ተነሳች። በልጇ ኃይል ተነሳች። ክብርና ምስጋና ይግባው ለልጇ። ብድጋለች። በዚህ ሰዓት መግነዟን ይዛ እያረገች ሳለ ቶማስ እንደ አባቶቻቸው ሐዋርያት እንግዲህ በዘመኑ እንግዲህ እነሱ በአካል ተገኝተው ገንዘው በሱባኤ መልስ አግኝተው ያዩትን ነገር ሁሉ ለማየት አልታደለም ነበርና በዛን ሰዓት እሱ በደመና ተጭኖ ልክ ዛሬ በሰማይ ላይ የሚበረውን አየር እንደምናየው ሁሉ ቅዱሳን አባቶቻችን ደመናው ነበረ አየራቸው። ትራንስፖርታቸው ደመናው ነው። እየሰማችሁ ማለት ምኑ ነው አልኳችሁ? አቤት እስኪ ንገሩ። ምኑ ነው? ምኑ ነው? ነዳጅ አይጠይቅም፣ ምን አይጠይቅም። ከማን የተሰጣቸው ትራንስፖርት? እሷ መስገኑት እግዚአብሔር። ነዳጅ ይቋረጣል፣ ምን ይቋረጣል የማይባለው ትራንስፖርት ደመና። በደመናው ጠቅሶ ቶማስ ከሀገረ ስብከቱ ሲመጣ እመቤታችን ስታርግ መንገድ ላይ ተገናኙ። ምን ነው የኔ እናት? ምን ነው ወዴት ነው ነገሩ? እንዴትስ ነው? አዎ ልጄ፣ ይኸው እንግዲህ በልመናችሁ በጸሎታችሁ ልጅ ወዳጄ፣ አዎ ቅዱሱን አስከሬን አምጥቶ ትኩስ አድርጎ ሰጥቷቸው ነበረ ለባለሟሎች፣ አዎ ለባልደረቦች ሐዋርያት አለችው ብርሃን። እዛ በኋላ ጌቴሴማኒ በክብር አሳርፈውኝ ቀብረውኝ ነበር። ይኸው በልጅ ኃይል አሁን በክብር ተነስቼ እያረኩ ነው። እርቀቴን ደግሞ ያላንተ ያየ ማንም የለም አለችው። ለዚህ ማረጋገጫ የሚሆነው ተመልከት፣ መግነዙ ይሄ ነው አለችውና ሰጠችው ማረጋገጫውን። እርሱ ከደመና ላይ ራሱን ለመጣል ተዘጋጅቶ ነበር። ራሱ ላይ ውሳኔ ለመወሰን ነበረ ቶማስ። የልጅሽን ትንሣኤ ሳላይ፣ የልጅሽን ትንሣኤ ሳላይ፣ አሁን ደግሞ ያንቺን እርገት ሳላይ ቀርቻል ነበር ብሎ ራሱን ሊወረውር ሲል ታው እንዳትሳሳት አለችው ብርሃን። ታው አለችው። ወዲያው ምልክቱን ሰጠችው። ቶማስን በደስታ ያንን ምልክት ሲያገኝ በደስታ ተመለሰ። ክብርና ምስጋና ይግባው። በደስታ መጣ። ወደ ሐዋርያቱ ቀረበ። የት አለች ብሎ ጠየቀ። ማንን? አረ ንገሩ። የት አለች የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት? ወዴት ነው ያለችው ባካችሁ አለ ቶማስ። እሱ ምስጢር ይዞ ነው የመጣው። እሱ ታላቅ ስጦታ ይዞ ነው የመጣው ቶማስ። የት አለች ብሎ ሲል እሷማ በልመናችን በሱባኤያችን ለዮሐንስ ተገልጠሽ ለእኛ ለምን ብለን ለምነን 2 ሳምንት ሙሉ ጾመን ጸልየን ልጇ ወዳጇ በክብር ወደ ትኩስ አድርጎ አስከሬኗን ሰጠን ገንዘንም ቀበርናት አሉት። የት ነው መቃብሯ
አሳዩኝ ሲል ሲሄዱ መቃብር ባዶ ነው። ቶማስ እንዲህ አላቸው፣ አታምኑኝም ብዬ ነው እንጂ እኔማ እርገቷን ምን ብያለሁ? አይቼአለሁ አለ። ክብርና ምስጋና ይግባው። እርገቷን አይቼአለሁ፣ እርገቷን ተመልክቻለሁ። ለዚህ ማስተምን በምንድን ነው ታዲያ? ይህንን ነገር በምን እናምናለን ሲሉት መግነዙ ይኸውላችሁ ሲል በእውነትም ሐዋርያት የገነዙበት መግነዝ ሆነ። ክብርና ምስጋና ይግባው። መግነዙ ይሆነ። ታዲያ አባቶቻችን ቅዱሳን እንደገና ደግሞ መልሰው አለቀሱ። አሁኑ ምኗን አላየንም? አቤት ምኗን አላየንም? ትንሣኤዋንና እርገቷን አላየንም። ምን ብንበድል ነው አሁን ሳለው? ተመልከቱ ያላችሁ ምን ብንበድል ነው? ምንስ ብናስቀይመው ነው ልጇ ከዚህ ዕድል የነሳን ከዚህ ዕድል እንዳንሳተፍ ያደረገን? ምንድን ነው አላለቀሱ? አሁንም ድጋሜ ጾማቸውን ሱባኤያቸውን ቀጠሉ። አምላካችን ለልጆቹ ለሚለምኑት ቅርብ ነውና እርሱ በቸርነቱ ሁሉንም ወደ ራሱ ወሰዳቸው ይላል። ሁሉንም ወደ ራሱ ምን አላቸው? አልተሰማኝም። ሁሉንም ወደ ራሱ ምን አላቸው? ወደ ራሱ ወሰዳቸውና ድንግል ማርያምን መንበር አድርጎ ራሱ ሰራይ ካህን ሆነው እስጢፋኖስ ሰራይ ዲያቆን ሆነው ከእንግዲህ ጸሎቱ ተከናውኖ ቅዳሴ ተቀድሶ በዛሬው ዕለት ቁርባን ያቆረባቸው ዕለት ነው። ክብርና ምስጋና ይግባው። ቁርባን በሰማይ ሥርዓተ ምድር በምድር የሚሰራ በሰማይ ይሰራል የሚለው ሊቃውንቱ የሚናገሩት ያንን ነው። ጌታችን ራሱ ቀደሰ፣ ራሱ ደግሞ አቆረባቸው። ቅዱስ ሥጋውን ክቡር ደሙን የራሱን ሰጣቸው። ከዚህ በኋላ ከእርሷ ጋራም ተገናኙ። እንደገናም ወደ ነበሩበት ቦታ ተመለሱ። በዓለም ሁሉ ስለ እሷ ገናናነትና ክብር መመስከር ጀመሩ። ክብርና ምስጋና ይግባው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የካቲት 16 የገባላትን ቃል ኪዳን ደገመው። ነሐሴ 16 እየሰማችሁ ነው? ነሐሴ 16 ምን ገባላት? ምን ገባላት? አረ ድምፃችሁ ከፍ ይበል። ምን ገባላት? ቃል ኪዳን ሰጣት። ከወዳጆቹ ጋራ ቃል ኪዳንን አደርጋለሁ፣ ከወዳጆቹ ጋራ ቃል ኪዳንን አደረገ ይላል። ቃል ኪዳንን አደርጋለሁ ያለ አምላክ ቃል ኪዳን ከእናቱ ጋር አደረገ። ውል የቃል ኪዳን ትርጉሙ በቁሙ ምንድነው? ውል ነው። ስምምነት ማለት መስማማት ማለት ነው። ቃል ኪዳን በሁለት ነገር ይገለጻል። ሰማያዊና ምድራዊ ተብሎ እየሰማችሁ ነው። ሰማያዊና ምድራዊ፣ መንፈሳዊና ስጋዊ። እየሰማችሁ ነው። መንፈሳዊና ስጋዊ፣ ሰማያዊና ምድራዊ። አሁን ሰዎች በምድር ሳሉ ውል ይወያያሉ። ቤት ገዝተው ሊሆን ይችላል፣ መኪና ገዝተው ሊሆን ይችላል። የተለያየ ነገር ግዢ ሲፈጽሙ ምንድን ነው የሚያደርጉት? ውል ማለት የሚፈራረሙት። ውል ማለት ምን ማለት ነው? ትርጉሙ ብያቸዋለሁ። ቃል ኪዳን ማለት ነው። መዋዋል ማለት ቃል መገባባት ማለት ነው። አልክድህም አትካደኝ ማለት ነው። እየሰማችሁ ነው? ይህ በምድር ላይ የሚፈጸም ነው። የእግዚአብሔር ቃል ኪዳን ደግሞ ከዚህ የተለየ ነው። የእግዚአብሔር ቃል ኪዳን ለወዳጆቹ የሚሰጠው ቃል ኪዳን ከዚህ የተለየ ነው። ምን አይነት? በምድርም በሰማይም የሚሰራ። እየሰማችሁ ነው? እስቲ ተናገሩት ከኔ ጋር። በምድርም በሰማይም የሚሰራ ቃል ኪዳን እግዚአብሔር ለወዳጆቹ ይሰጣል። ክብርና ምስጋና ለሚሰጠው ለእግዚአብሔር ይሁን። ለወዳጆቹ ይሰጣል። እናቱን ግን ከወዳጆቹ በላይ እንዲህ አላት፣ ስምሽን ለጠራ በዕለተ በዓልሽ መታሰቢያ ቀን ለተገኘ በዛም ቀን ማረኝ ብሎ ለተማጸነ ቅዱስ ሥጋዬን ክቡር ደሜን ለተቀበለ ኃጢአቱን በደሉን ሁሉ ምን ያለው ይቅር እለዋለሁ
እምርልሻለሁ በስምሽ የተጠራውን በስምሽ ቤተ መቅደስ ያሳነጸውን ለተራበ ያበላው ለተጠማ ያጠጣውን ለታረዘ ያለበሰው ለቤተ መቅደስሽ አስራት በኩራትን ያመጣውን እናቴ ምን እላለሁ እምርልሻለሁ። ቃሉም እንዲህ ነበር፣ በእኔም አለ በአባቴም በመንፈስ ቅዱስም ምን ብያለሁ አላት? ምዬልሻለሁ አላት። ክብርና ምስጋና ይግባው። በመሐላ ያረጋገጠላት የሌሎቹን ቅዱሳን የአባቶቻችን ቃል ኪዳን ይሁን ያላቸው አልማለላቸው። መሐላ የተደረገው ለማን ቃል ኪዳን ብቻ ነው? ለኪዳነ